መሳይ እንዴት ነህ? ደህና ነህ ሆይ? እኔ ደህና ነኝ እግዚአብሔር ይመስገን። ቀደም ሲል እንዳልኩት በርከት ያሉ ነገሮች እየሆኑ ይገኛሉ በኢትዮጵያ አንፃር እንደው ሁሉ ጊዜ እንደማደርገው በተናጠል ጉዳዮችን ከማንሳቴ በፊት እንደው ኢትዮጵያ ምን ላይ ነው ያለችው? ባለፈው ከተገናኘን ምናልባት ከአንድ ሳምንት የበለጠ ጊዜ ነው በማል ብዙ ነገሮች ሆናል። ያው ቀደም ሲል እንደተጠቀስኩትም ቃላት ልውውጥ በሁለቱ መንግስታት መካከል መጀመሩን የሚያሳይ ነገር ያያየን ነው። የኦሮሞ የፖለቲካ ድርጅቶችም ገፋ ብለው መጥተዋል። እንደዚሁም ሌሎች ጉዳዮችም እየተከሰቱ ይገኛሉ። እስቲ ጠቅለል አድርገ ከኢኮኖሚውም ከፖለቲካውም ከሁሉም አንፃር ምን ላይ ነው ያለነው? ምን ደረጃ ላይ እንገኛለን? የተለየ ነገር ወይስ እዛው ነው ያለነው? መሳይ በነገሮቹ በዛው ከዚህ በፊት ስንነጋገር በነበረበት ሁኔታ እየሄዱ ነው ያሉት። ልዩ የሚያደርገው ግን አሁን ከቅርብ ጊዜ ወዲህ ያለው ነገር በመንግስት በኩል ያለው ወይም በአብይ አህመድ በኩል ከባድ ፍርሃት መንገሱንና ምናልባትም ወደ መረበሽና የሚያደርጋቸው ነገሮች ሁሉ ወደ ኔጀር ሪአክሽን በሚባለው አይነት ነገርና አንዱን ይዞ አንዱን እየሆነበት ልክ አንድ ስቴብል ያልሆነ ሰው ለሙከራና ለፈተና አንድ ነገር ስዕል ሳል ብለህ ባዶ ነጭ ወረቀት ብትሰጠው ሰው ልስል ፈልጋለሁ ይልና እንደው በምሳሌ በሜታፎር ለማስረዳት ያህል ሰው ለመሳል ይሞክራል። ከዛ ያ ሰው አልመጣለት ሲል አፍንጫውን ትንሽ እንደው ዶሮ ከመሰለው የዶሮ እንትን ወደ ዶሮነት ይቀይረዋል እዛው ላይ። ከዛ ደግሞ ያላምር ካለው መልሶ ወደ አይጥነት ይቀይራታልና ይሄ የስቴብል ያልሆነ ሰው ባህሪ ነው። እንደዚህ አይነት ነገር ፎከስ ብሎ አንድ ነገር ሰው ለመሳል የፈለገ ሰው ነው ምስለው ሰው ደግሞ ይሄን ይመስላል ብሎ በህሌናው ይዞ ያንን ነገር ማድረግ ይፈልጋል። ግን የአብይ አህመድ አስተዳደር አሁን እንዳልኩ አንድ ህፃን ልጅ አምሮ ያረጋ ወይም ደግሞ ያምሮ በሽተኛ የሆነ ሰው ሊስል ይፈልግና ሰው ሊስል የፈለገውን ስል መልሶ እዛው ላይ ሳይቀይር ወደ ዶሮነት ይቀይረዋል። ዶሮ ብሎ ያሰበው ደግሞ አልሆነለት ሲል ወደ አይጥ ይቀይረዋልና የሰሞኑ ስብሰባ ቀጠናው ዙሪያ የሚያደርገው ነገር የህዝብ ግንኙነት ስራ ብሎ የሚያመጣው ነገር ሁሉ ያንን ፓኒክ ሪአክሽን የሚያሳይና በጣም በከፍተኛ ሁኔታ መረበሹን የሚያሳይ ነው መሳይ። ሌላው ነገር እንዳልኩ የኢኮኖሚው፣ የፖለቲካው፣ የጸጥታው ከጎረቤቶቹ ጋር ያለው ነገር ከዓለም ጋር ያለው ሁኔታ መሬት ላይ ያለው የህዝብ ንቅናቄ በአማራም በትግራይም በኦሮሚያም በደቡብ ኢትዮጵያም ይሁን በጋምቤላ አሁን በሱዳንም ድንበሮች ላይ በሁሉም አካባቢ ብታየው በአጠቃላይ ይሄ መንግስት በሳት እየተለበለበ መሆኑን ያሳያል። በዚህ ጊዜ ውስጥ ደግሞ ባለው ሂደት ውስጥ ሁሉ ደግሞ እንደምታውቀው ያው የረጋ መንግስት በሌለ ጊዜ የህዝቡ ስቃይ ያለ ነው። ሰላማዊ ሰዎች እንገላታሉ፣ ይሞታሉ፣ ስራ ይጠፋል፣ የኑሮ ውድነት ያሰቃየዋል፣ ምንድነው የተደራጀ ዘረፋና ወንጀል በዝቷል። ስለዚህ ለውለስ ነሳለ በአገሪቷ ላይ እነዚህ ሁሉ ነገሮች ተከማችተው እንግዲህ ኢትዮጵያን አንቀው ይዘዋታል። በዚህ ሂደትም ደግሞ ኃላፊነት የማይሰማውና ለራሱ ስልጣን ብቻ የሚያስብ መንግስት ስለሆነ ስልጣን ላይ ያለው ያ ደግሞ ነገሮች ሁሉ ሄደው የሱን ስልጣን የሚነቀንቁበት ደረጃ ላይ ስለደረሰ በዛ ሁኔታ በቅዠት እዚህም እዛም እየረገጠ ያለንበት ሁኔታ ነው ያለው መሳይ። ኢንጂነር ቃል እንደው ባጭሩ ሲቀመጥ የአብይ አህመድ አገዛዝ እንግዲህ ብዙ የተመሰቃቀሉ ነገሮች አሉ። የተረጋጋ ነገር እንደሌለ ይታወቃል። በመከላከያ ሰራዊቱ አካባቢ ያለው ከፍተኛ የሆነ የሰራዊቱ መበታተን በተለይ እግረኛው ሰራዊት እንደ አንድ ሀገራዊ የመከላከያ ሰራዊት ቁመና ኖሮት አለመታየቱ ስርዓቱን እያስጨነቀው እንዳለ በቅርቡም አብይ አህመድ ጀነራሎቹን ሰብስቦ የተናገረውና ከጀነራሎቹ ጋር ባነሳቸው ሐሳቦች ላይ ይሄንኑ ጉዳይ በሰፊው እንደተነጋገረበት ነው የሰማነው። እንደው ባጭሩ የአብይ አህመድ ስርዓት የመጨረሻው ሰዓት ላይ ይገኛል ብለን ድምዳቤ በእንሰጥ ስህተት ላይ እንወድቃለን? ምንም ስህተት ላይ አንወድቅም መሰለኝ። 100% ትክክል ነው የምንሆነው እንደዛ በመናገር ከቻለ። ምክንያቱም ፖለቲካው የተበላሸበት ሀገር ጸጥታው ይበላሻል። ጸጥታውም የተበላሸበት ሀገር በኢኮኖሚ ሰላም ሊሆን አይችልም። ስለዚህ ኢኮኖሚው፣ ፖለቲካውም ጸጥታውም አንድ ላይ ተበላሽቶበት አብይ አህመድ በሞታፋፍና በቋፍ ላይ ያለ መሆኑን ምንም ወዲያና ወዲህ የሚያሰኝ ነገር አይደለም። የተረጋገጠና ማንኛውም ሰው እንደው በፖለቲካ አይን ብቻ ሳይሆን አማካኝ ማገናዘብ ችሎታ ያለው ሰውና ጤነኛ የሆነ ሰው ሁሉ የሚያዩና የሚረዳው ነገር ነው ያለንበት ሁኔታ። የአብይ መንግስት በጣም ችግር ላይና
የሞት አፋፍ ላይ መሆኑ በግልጽ የሚታይ ነገር ነው መሳይ። እንግዲህ አያንዳንዱን በተናጠል እንመልከታቸው። ከዚህ ከኤርትራ ጋር በተያያዘ ነው እንግዲህ ሰሜኖቹ እየመጡ ነው የሚለው የአብይ አህመድ ስጋት በተለያየ መድረኮች ላይ እየተገለጸ ነው። አሁን በይፋ የአብይ አህመድ አስተዳደር የኤርትራን መንግስት ጥፋተኛ ያለ ነው። በቅርቡ የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ እንደዚህ የኤርትራ መንግስት በቀጠናው ላይ ጦርነት ለመጫር የተንቀሳቀሰ ነው፣ ሌላ ዙር ጦርነት ውስጥ ከመገባቱ በፊት ዓለም አቀፉ ማህበረሰብ ኤርትራን እንዲያስታግስ አይነት መልእክት ያለው ጽሁፍ በአልጀዚራ ላይ አስተላልፈዋል። ዛሬ ደግሞ የቆላና መስኖ ሚኒስትሩ ዶክተር አብርሃም በላይ ብሔራዊ ቴሌቪዥን ላይ ነው በትግርኛ ፕሮግራም ሻዕቢያና ህወሓት አስመራ ላይ ተገናኝተዋል፣ ኢትዮጵያን ሊያተራምሱ፣ ኢትዮጵያ ላይ ከፍተኛ አደጋ ሊያመጡ፣ በተለይም ለትግራይ ህዝብ ትልቅ አደጋ ይዞ የሚመጣ ግንኙነት መስርተዋል ብለው በአደባባይ የተናገሩት ሰሜኖቹ እየመጡ ነው። ስጋቱ እዛ መንደር አንደኛ በአንድ ጤናማ አእምሮ ለሚያስብ ሰው እንግዲህ የአብይ ፍርሃትና አቅመቢስነት ወይም ደግሞ ሁሉ ነገር ከቁጥጥር ውጭ ወጥቷልና የሚሰራው ፕሮፓጋንዳም እንኳን ራሱን በራሱ የሚገርፍ ነገር ነው ማለት። አሁን እስቲ የትግራይ ሰዎችና የኤርትራ ሰዎች ከተስማሙ፣ የትግራይ ሰዎችና የአማራ ሰዎች ከተስማሙ ለኢትዮጵያም ሆነ ለቀጠናው ችግር የሚሆነው ምን ሆኖ ነው? ቴል ሚ ሲንግል ሪዝን እስቲ አሁን አይደለም እንግዲህ እስከ ዛሬ ድረስ በታሪክ ችግር የሆነው የህወሓትና የሻዕቢያ የስልጣን ግብግብ በውጥረት ውስጥ አኑሮናል። ያ የተከማቸም ቂም ባለፈውም ላነበረው ጦርነት ራሱን የቻለ አስተዋጽኦ አድርጓል። እንዲሁም ደግሞ በህወሓትና በአማራ መካከል ያለውም ግንኙነትና የነበረው ህገ መንግስት ለሀገራችን ችግር ሆኖ ለጦርነትና እስካሁን ድረስ ለውጥረት አብቅቶናል ተብሏል አይደለም። ስለዚህ እነዚህ ነገሮች ከረገቡ የኤርትራ መንግስትና ህወሓት ወደ መግባባት ከመጡ የአማራና የትግራይ ኤሊት አካላትም ሆነ ህዝቡ ከተግባባ ምናልባትም ሁሉ ጊዜ ችግር የሚመጣበት የሰሜን ኢትዮጵያ ክፍላችን ሰላም እየሆነ ነው። ስለዚህ በሰሜን በኩል ፀሐይ እየወጣችና የኢትዮጵያ ተንሳይ እየመጣ ነው ብለን ነው የምናስበው። ግን ሳይገባው በታሪክ አጋጣሚ ስልጣን ላይ የተቀመጠና ይሄን ሀገር እየበጠበጠ ቀጠናውንም እየረበሸ ለሚኖር አካል ስጋት ነው፣ ጭንቅ ነው። ስለዚህ ያ ደግሞ ቢጨነቅ እንግዲህ ምንም ማድረግ አንችልም። መጨነቁ የግድ ይሆናል ማለት ነውና ያንን የበለጠ ጭንቀቱን አብዝተን ወደሚሄድበት እንዲሄድ ማድረግ ነው። ለኢትዮጵያና ለቀጠናው ግን ትክክለኛ ይሆንና ዘላለማዊም ዘላቂም ሰላም የሚያመጣ ነገር ነው ማለት ነው መሳይ። እንግዲህ ሁለቱም አስተባብለዋል። እስካሁን በኤርትራ መንግስት በኩል ስለሚባለው ከህወሓት ጋር ተገናኝታቸዋል ስለሚባለው ነገር ማረጋገጫ ማስተባበያ መስጠት አልተቻለም። ከህወሓት ግን ዛሬ መግለጫ አውጥቷል። በመግለጫውም ይሄ ሊበሏት ያሰቧትን አይነት ነገር ነው፣ ትግራይ ላይ የሆነ ነገር ደግሳቸዋል፣ ያንን ለማድረግ ፈልጋችሁ ነው እንደዚህ አይነት ክስ ይዛችሁ የመጣችሁት በሚል የአብይ አህመድ አገዛዝ ይዞ የመጣውን ክስ ውድቅ አድርገውታል። ስለዚህ ሁለቱም ወገኖች አስመራ ላይ ተካሄደ ስለተባለው ስብሰባ ምንም የሰጡት ማረጋገጫ የለም። ግን ቢሆን እውነት ለሁለቱ ጥምረት ምን ይዞ ሊመጣ ይችላል? እንግዲህ ከዚህ በፊት ሁለቱ ተጣምረው በኢትዮጵያ የመጣውን የፖለቲካ ለውጥ እናየዋለን። ከ1991 እንደ አውሮፓ አቆጣጠር ወይም ከ1983 ጀምሮ ኢትዮጵያ ላይ የተከሰተው ሁለቱ በጫካ የነበራቸው ስምምነት ወደ መንግስትነት ሲቀየሩ የነበረው ሁኔታ ነው። እንግዲህ አጠቃላይ የኢትዮጵያን ሁኔታ የወሰነው በመሃል ሁለቱ ተጣሉ፣ ብዙም ነገር ተፈጠረ። ከዛ በኋላ አንዱን ለማጥፋት ብዙ ነገሮችን ብዙ ርቀቱን ሄደዋል። አሁን ዳግም ተያይዘው ከመጡ እውነት በቀጠናው ሰላም ይሰፍናል ብሎ መገመት ይቻላል ወይስ አብይ አህመድ እንደሚሰጋው የኢትዮጵያ መፍረስ ነው የሚከተለው? ኢትዮጵያ የሚባል እኮ ከዚህ ውጭ ሆነም ነገር የለም እኮ መሳይ። ከፈረሰም የነዚህ ትልቅ ፓወር ሴንተር የሆኑ አካላት መጋጨት ነው ሊያፈርስ የሚችለው። ስለዚህ ውጥረት የነበረው ሀገሪቷን ችግር ውስጥ ከቷታል። እንደምትናቀው የኢትዮጵያና የኤርትራ ግንኙነት ፍሮዝን ኮንፍሊክት ነው፣ ለ20 ዓመት ያህል የቆየ ነገር ነው። የአማራ በኩልም ያለው ነገር ህገ መንግስታዊ እና መዋቅራዊ የሆነ ችግር፣ ይሄ ደግሞ የመጣው በህወሓት ህገ መንግስት ስለሆነ ተብሎ ያ ወደ ህዝብ ቅራኔም አድጎ በባለፈው እንግዲህ 4 ዓመት የቆየው ጦርነት ችግር ሆኖ ኖሯልና
እነዚህ ነገሮች ግን ወደ ኖርማላይዜሽን ከመጡ እኔ ችግር ሆኖ ውጥረት የሆነው አሁን ለምንድን ነው የሚባለው ነገር እኔ አይገባኝም እኮ መሳይ በምን ይጣላሉ to start with አሁን ለኢትዮጵያ ችግር የሚሆነው በምን መንገድ ነው ማለት መጀመሪያውን እኮ የዚህ ፕሪቶሪያ ስምምነት ተፈረመ ከተባለ በኋላ በራሱ በመንግስት እውቅና መንግስትም ማውቆት አንዳንድ ድንበር አካባቢ ያሉ ነገሮችንና የሰብአዊ መብትና የእርዳታ ጉዳዮች እንዲደርሱ ሰብአዊ ምንድነው የሆኑ ነገሮችን ሁማኒታሪያን የሆኑ ነገሮችን ለማድረስ ሲባል በህዋትና በኤርትራ መንግስት መካከል መልካም ግንኙነት እንዲኖር በፌደራል መንግስቱ እውቅና ግንኙነት መኖሩ በይፋ በነደብረጽዮንም በነጌታቸውም በኩል ሲገለጽ ነበር በመግለጫ በይፋኛም የምናውቀው ማለት ነው እና በታምራ አሁን ላይ ሲሆን ግንኙነቱ ወንጀል ሆኖ መጀመሪያ ተገናኙ አልተገናኙ እንዲህ ነው እንዲያ ነው የተባለበት ሻዕቢያም ሆነ የኤርትራ መንግስት አሁን ጠላት የሆነው ምን ሆኖ ነው ለምንድነው ጠላት የሆነው እስከ ትናንትና ጊዜ ድረስ ራሳቸው ሲሉ እንደነበረው የጨለማ ዘመን ወዳጃችን ጥላ እንኳን በሚከዳበት ዘመን ላይ አብሮን የነበረ ነው የኤርትራ መንግስት ሲባል የነበረው አሁን ምን ሆነ ነው የሆነ ነገር ካለ ስጋት ውስጥ የጣላቸው የራሱ የአብይ ባህሪ ነው አብይ ቀይ ባህርን አመጣለሁ ይሄን አደርጋለሁ ብሎ በይፋ በመግለጫ እየሰጠ ያንድን ሶቨርን ካንትሪ ሉዓላዊነት በሚጋፋ መልኩ ያደረገው ግንኙነት ነው ያም ደግሞ ስቴትስ ሁሉ ጊዜ ለሰርቫይቫላቸው ይጨነቃሉ ያ ነገር እንዳይመጣባቸው ራሳቸውን ጎረቤቶቻቸውን ማስተባብረው ራሳቸውን ማስተባብረው ራስን ለመጠበቅ የሚችሉትን ነገር ኤርትራውያን የራሳቸውን ዝግጅት ከማድረግ ባለፈ አሁን ኤርትራውያን እኛ ልንሰጣቸው የምንችል ካልሰጣችሁን ብለው እኛ ጋር ጦርነት የሚያውጁበት ምንም አይነት በዛ ደረጃ ያለ ግንኙነት የለም ያለም ግንኙነት ካለ በቅራኔ ደረጃ የነበረው ከትግራይ ውስጥ የኢትዮጵያን መሬቶች ባልተገባ ሁኔታ የኤርትራ መንግስት ይዟል የሚል ክስ ነበረ ነገር ግን ያ ደግሞ እየለዘበና ያን ያህል አሳሳቢ አይደለም ባልጀርሱ ስምምነት እንፈተዋለን ብለው ከህዋት ጋርና ከፌደራል መንግስት ጋር እስከተስማሙ ድረስ አሁን ባለው ሁኔታ የኤርትራ መንግስት ኢትዮጵያ በስጋትነት የምታይበት ምክንያታዊ የሆነና ሳይንሳዊ የሆነ ነገር የለም መሳይና ኢትዮጵያ የምትፈርስበትም ሆነ ስጋት ላይ የምንወድቅበት ነገር እኔ አንድ ምክንያት አላገኝም ማለት ነው